የኢትዮጵያ መከላከያ ሰራዊት ተዘጋጅ። እናንተን የምቀጣበት እናንተን ማባረር ሰው አይደለም። ወንድማችሁ ነኝ። ከዚህ ማገር ጋር ከዩኤስ ሚሊተሪ ጋር ብዙ ዓመት ስላገለግልኳችሁ እዚህ ማገር እየላኩ አሰለጥናችኋለሁ። በወታደራዊ ሳይንስ ማለት ካናዳ እየሄድኩ አሰለጥናችኋለሁ። ከአረብ ሀገሮች ጋርም ከነሳውዲ በጣም ጥሩ ግንኙነት አለ። ከአፍሪካ ሀገሮች ጋር አምታለኝ ጋር ከቻይና። ስለዚህ ሀገሪቷን ወደሚገርም ከፍታ ነው የምናወጣው አብረን። ጠላት ቀንሰን ወዳጅ አብዝተን አሁን ያላችሁ የአብይ አህመድ የመንግስት መዋቅር ውስጥ ያላችሁ እንደ ችሎታችሁ እንደ ዕውቀታችሁ የምትጠቅሙ ከሆነ ህዝብን በእውነትና በጽድቅ ከኔ ስር ሆናችሁ የምታስተዳድሩ ከሆነ አብራችሁ ትሰራላችሁ። የኔ ቀይ ላይን ጋይስ ውሸት፣ ማጭበርበር፣ ማታለል፣ ኢትዮጵያንን ማጎሳቆል በእስር ቤት ከፖለቲካ ነው። there is no way። በቃ ኢትዮጵያን መሰደድ፣ በቃ ኢትዮጵያን መግደል። ኦሮሞ ስለሆነ፣ አማራ ስለሆነ፣ ሙስሊም ስለሆነ፣ ጴንጤ ስለሆነ፣ ኦርቶዶክስ ስለሆነ ማንም ኢትዮጵያ ምድር ላይ አይገድል። የመግደልን ክፉ አውሬ መንፈስ በኢየሱስ ስም ወጋል። በናዝሬቱ በኢየሱስ ስም ዙፋንን ቀዳል። በኢየሱስ ስም ቀዳል። ስትሮንግ ሆልድ አዲስ አበባ ላይ፣ መቀሌ ላይ፣ ኢትዮጵያ ላይ ተቀምጠ ደም ታጠጣ ደም ታፋስስ ክፉ መንፈስ በኢየሱስ ስም ውጋ። በኢየሱስ ስም ውጋ። በኢየሱስ ስም ውጣ። መጋረጃን ቀድጃለሁ። እግዚአብሔር ወዳዘጋጀልኝ ዙፋን በቅርቡ ወደ ኢትዮጵያ እመጣለሁ። በሚኒሊክ ቤተመንግስቴን እመሰርታለሁ። ኢትዮጵያ እንደገና ትድናለች። አንድ የኢትዮጵያ ፓርቲ በሁሉም በኢትዮጵያ ምድር ላይ እንደገና ይተከላል። ኢትዮጵያውያን ወደ አንድነት፣ ወደ ፍቅር፣ ወደ ሰላም እጅ ለእጅ ተያይዘን በአንድነት ኢትዮጵያን የምንገነባበት ጊዜ በቅርብ ይሆናል። ለኤርትራ ባለስልጣናትም መልእክቴ አንድ ነው። በሰላም እግዚአብሔር ምድራችሁ ላይ የሰጣችሁን አሰብ ከማንም ይልቅ አበሻውያን እናንተ ናችሁ። የኛ ዘር አጎቴ ሚስቱ ኤርትራዊ ነበረች። ሆነስት ተዋልደናል፣ አንድ ነን። ከእናንተ ጋር በሰላም በመኖር እንደ አብይ አህመድ ስሜታዊ በመሆን አለ ምን የሚሰራው በትክክል ኤጀንሲዎች